ታሪካችን የሚጀምረው ሚዩንግ የተባለች ተማሪ በፓርከር ፀጉር ተገርማ ፀጉሩን ስትነካው እያየን ነው። በዚህ መሃል ግን የቤተሰብ ጓደኛ የሆነው ቸንግ መጥቶ ያስቆማታል። ቸንግ ሚዩንግን ማስቸገር ሲጀምር ፓርከር ሊከላከልላት ሞከረ። ነገር ግን ቸንግ ክፉኛ ገፍትሮ መሬት ላይ ጣለው። መልሶ ለመምታት ሲሞክር ቸንግ ይዞ ይጠፈጥፈዋል። ኤሪ ፓርከር አዲስ መሆኑንና ነገሮችን እንደማይረዳ ለቸንግ በማስረዳት እንዲተው ቢጠይቅም ቸንግ ግን ሊሰማው አልፈለገም። ፓርከር ቢጎዳም አሁንም ለመነሳት ይሞክራል። ቸንግ ግን ክፉኛ ደበደበው። ሚዩንግ ገብታ ቸንግን ብታስቆመው ፓርከር በአሳፋሪ ሁኔታ ስለተጎዳ ብቻዬን ተይኝ ብሎ ያባረራታል። ከእናቱ ተደብቆ ወደ ቤት ገባ። በማግስቱ ቁስሉን በሜካፕ ሸፍኖ ኬፕ አድርጎ ትምህርት ቤት ሄደ። ኬፑን እንዲያወልቅ ያዙታል። እናቱ ሼሪ ፊቱ ላይ ያለውን ምልክት አይታ ስትጠይቀው ከአልጋ ላይ ወድቄ ነው ብሎ ዋሸም። በብሳ ሰዓት ሚዩንግ እንደገና አገኛት። ቸንግ ፍቅረኛዋ መሆኑ ሲጠይቃት ቸንግ የቤተሰብ ጓደኛዋ ብቻ እንደሆነና ወላጆቻቸው ስለሚተዋወቁ እንደሚከታተላት ነገረችው። ከጥቂት ቆይታ በኋላ ቸንግ መጥቶ የእሷን ምሳቃ መሬት ላይ ደፋው። ሊጣላው ቢሞክርም ዳይሬክተሩ ሁለቱንም ገስጸው ይልኳቸዋል። በንዴት እና በብስጭት ወደ ቤት ሄዶ ቲቪ እያየ ማርሻል አርት መለማመድ ጀመረ። ሚስተር ሃን ሻወሩን ሊጠግኑ ይመጣሉ። ጃኬቱን መሬት ላይ ጥሎ ስለነበር እናቱ እንዲሰቅለው ትነግረዋለች። እሱ ግን በንዴት ይመልስላታል። ከዚህም እናቱ ጃኬቱ እንዲሰቅል አደረገችው። ሚስተር ሃን ሁሉንም ነገር በዝምታ ይታዘባሉ። በማግስቱ ቸንግና ጓደኞቹ ላለመቅረብ ይሞክራል። ሚዩንግ በኤድን ወደምትለማመድበት ክፍል ገባ። ለምን እንደምትለማመድ ሲጠይቃት ለቤጂንግ ሙዚቃ አካዳሚ ፈተና እየተዘጋጀች እንደሆነ ነገረችው። መምህሯ ሲመጡ ይወጣል። ቸንግና ጓደኞቹን ግን መንገድ ዘግተው ቦርሳው ይደፉበታል። ከትምህርት በኋላ ከእናቱ ጋር ወደ ገበያ ሲሄድ አንድ የማርሻል አርት ማሰልጠኛ ክለብ አየን። ገብተው ሲያዩ ቸንግና ጓደኞቹ እዚያ ይለማመዱ ነበር። ዞር ብሎ ይወጣል። ሼሪ ለምን እንደወጣ ስትጠይቀው አልቅሶ እዚህ ከመጣን ሳምንት ባይሞላንም ዓመታት የቆየናን ይሰማኛል። ይህ ቦታ መጥፎ ነው። ወደ አሜሪካ መመለስ እፈልጋለሁ ይላታል። ሼሪም አሜሪካ የቀረ ነገር የለም፣ ቤታችን አሁን እዚህ ነው ስትል በሐዘን ትነግረዋለች። ሚስተር ሃን ይህን ሁሉ ከሩቅ አይተው ለልጁ አዘኑ። በማግስቱ በድብቅ ቸንግንና ጓደኞችን ይከተላቸዋል። ከላያቸው ላይ ሆኖ የቆሸሸ ውሃ ደፋባቸው። ቸንግ አይተው ያባርሩታል። ለማምለጥ ቢሞክርም መንገዱን ዘግቶ ስለነበር የያዙት ቸንግ መምታት ጀመረ። ከልጆቹ አንዱ እንዘንለት እንጂ ተጎድቷል ቢልም ቸንግ ግን መምህራችን ያስተማረንን ረሳህ እንዴ? ለጠላት ምሕረት የለም፣ ምሕረት ድክመት ነው ብሎ ደገመው። በድንገት ሚስተር ሃን ደርሰው የቸንግን እጅ ይዘዋል። ቸንግ ሊመታቸው ቢሞክርም ሚስተር ሃን በቀላሉ መሬት ላይ ይጥሉታል። የቸንግ ጓደኞች በሙሉ ሚስተር ሃን ላይ ቢረባረቡም እሳቸው ግን እውነተኛ የኩንጉፉ መምህር ስለሆኑ ማንንም ሳይመቱ እንቅስቃሴውን ብቻ በማምከን እርስ በርስ እንዲጋጩ ያደርጓቸዋል። ከዚያም ሚስተር ሃን ወደ ቤታቸው ወስደው ባህላዊ የቻይና ሕክምና ያክሙታል። በሁኔታው ተገርሞ እንዴት ሳትመታቸው አሸነፍካቸው? ኩንጉፉ የተማርክ አስተምረህ ታውቃለህ ብሎ ጠየቃቸዋል። እሳቸውን ከአባታቸው እንደተማሩና ለማንም አስተምረው እንደማያውቁ ይነግሩታል። ቸንግን ለመበቀል ኩንጉፉ ታስተምረኛለህ ሲላቸው ኩንጉፉ ለራስ መከላከያና ለውስጣዊ ሰላም እንጂ ለጠብ አይደለም ይሉታል። ታዲያ ቸንግና ጓደኞችን እንዲያስተማራቸው የለም ይላል። ሚስተር ሃንም ጥፋቱ የልጆቹ ሳይሆን የመምህራቸው ነው፣ ይልቅ የደም መምህራቸውን እናነጋግራለን ይሉታል። ወደ ፋይቲንግ ድራገን ክለብ ይሄዳሉ። እዚያም ማስተር ሊ አንድ ተማሪ ተሸንፎ እያለ በጥፊ ሲመቱት ያዩታል። ማስተር ሊ ጠላት ሲሸነፍ አታቁም፣ ምሕረት አታድርግ እያለ ይጨዋል። ቸንግኛን የመታን ሰውዬ ይህ ነው ብሎ ያመለክታል። ሚስተር ሃን በረጅሙ ተንፍሰው ተማሪዎች በሙሉ እሱን ሲመቱ ስለነበር ነው ጣልቃ የገባሁት፣ አንድ በአንድ ቢመቱት ኑሮ ጣልቃ አልገባም ነበር ይላሉ። ማስተር ሊ ፓርከር አሁን ከቸንግ ጋር እንዲፋለም ይጠይቃሉ። ሚስተር ሃን ግን እምቢ ብለው ይዘው ሊወጡ ሲሉ ማስተር ሊ ያስቆማቸዋል። በተማሪዎች ጣልቃ ገብተ ዝም ብለው አትወጣም፣ አንዱን መፋለም አለበት ይላቸዋል። ሚስተር ሃንም ይጋጠማሉ፣ ግን በውድድሩ ላይ ብቻ ነው ብለው ተስማሙ። እስከዚያው ድረስ ተማሪዎች ሊያስቸግሩት አይገባም ሲሉ ሚስተር ሃን ተናገሩ። ማስተር ሊ እስከ ውድድሩ ድረስ ተማሪዎቹ እንዳይነኩ ታዘዘ። ከዚያ ሚስተር ሃንን ካልመጣችሁ ግን ሁለታችሁንም ዋጋ አስከፍላችኋለሁ ሲል አስጠነቀቃቸው።
ሚስተር ሃን ፓርከር ይዘውት ወጡ። በድንጋጤ ምንድነው ያደረገው ቸንግ? በፊት በድብቅ ነበር የሚመታኝ፣ አሁን ግን በአንተ ምክንያት በውድድሩ ላይ በሰዎች ፊት ሊያጠፋኝ ነው። በሱ የኩንጉፉ ችሎታ እንዴት ልወዳደረው እችላለሁ አላቸው። ሚስተር ሃንም ያ ሰው የሚያስተምረው ኩንጉፉ ሳይሆን ጨካኝነት ነው። ምንም መጨነቅ አይገባህም፣ እውነተኛ ኩንጉፉ እኔ አስተምርሃለሁ አሉት። በዚህም በጣም ተደሰተ። በማግስቱ ጠዋት ቀድሞ ተነስቶ ወደ ሚስተር ሃን ቤት ሮጠ። ሊያስደምማቸው ብሎ ተራ የሆኑ እንቅስቃሴዎችን ሲያሳይ የአበባ ማስቀመጫ ተሰበረ። ሚስተር ሃን የእንጨት ምሰሶ አቆሙና ጃኬቱን በላዩ ላይ እንዲሰቅል ነገሩት። እሱም ትዕዛዙን ፈጸመ። ከዚያም ጃኬቱን እንዲያወርድ እና እንዲለብስ መልሶ ደግሞ እንዲሰቅል ደጋግሞ አዘዙት። ግን ለምን እንደሚያደርግ ባይገባውም ሌላ አማራጭ ስለሌለው ስራውን ደጋግሞ ሰራ። ከልምምድ በኋላ ወደ ቤት ሲመለስ ጃኬቱን በስርዓት ሰቀለም። እናቱ ይህንን አድርጎ ስለማያውቅ በጣም ተገረመች። በማግስቱ ትምህርት ቤት ሚዩንግ ለፓርከር ስለ ፍቅረኛሞች ቀን በዓል ነገረችው እና በዓሉን አብረው እንዲያሳልፉ ጋበዘችው። ከትምህርት በኋላ ወደ ልምምድ ሲሄዱ ለመደበቅ ሞከረ። ሚስተር ሃን ግን አስቀድሞ አውቆ ነበር እና ዝናብ እየዘነበ እንኳን ጃኬቱን የመልበስና የማውለቅ ልምምድ አስቀጠሉ። በመጨረሻውም አሁን ገባኝ፣ እናቴን እንዳከብር እያስተማርከኝ ነው አለው። በዚህ መሃል ሸሪ ለበዓሉ እንደዘገዩና ለሚስተር ሃንም ትኬት እንደገዛችላቸው ለመንገር መጣች። ሚስተር ሃን በመጀመሪያ ባይፈልጉም ሸሪ አጥብቃ ስለጠየቀቻቸው አብረው ሄዱ። በበዓሉ ላይ ሰበብ ፈጥረው ወደ ጥላ ቲያትር ሄዱ። እዚያም ሚዩንግን አግኝቶ የሙዚቃ ሲዲ በስጦታ ሰጣት። አንቺ ውድድሬን ለማየት ከመጣሽ እኔ ደግሞ ለሙዚቃ ፈተናሽ እመጣለሁ ብሎ ቃል ገባላት። እርስ በርሳቸው መዋደዳቸው ይታወቅ ነበር። በስክሪኑ ላይ ጥላቸው ሲሳሰም ይታያል። በማግስቱ ልምምድ ላይ እንደገና ጃኬቱን እንዲለብስ ሲታዘዝ ትዕግስቱ ተሟጠጠ። ይህ ጃኬት ቸንግን ለማሸነፍ ምን ይረዳኛል ብሎ ሊወጣ ሲል ሚስተር ሃን ጃኬቱን እንዲለብስ አዘዙ። ሊለብስ ሲል ሚስተር ሃን በድንገት አጠቁ። ነገር ግን በዚህ ጊዜ ጃኬቱን እንቅስቃሴዎች ተጠቅሞ ጥቃቱን ሙሉ ማምከን ቻለ። ሚስተር ሃን ፈገግ ብለው ጉንፋን በምናደርገው ነገር ሁሉ ውስጥ አለ፣ በምናደርገው እንቅስቃሴ በአኗኗራችን ሰዎች በምንይዝበት መንገድ ኩንጉፉ በሁሉም ቦታ አለ። አንተ ግን ማየት መማር አለብህ አሉት። ከዚያም በባቡር ወደ ተራራማ ቦታ ወሰዱት። እዚያም ስለ ውስጣዊ ጉልበት አስተማሩት። አንድ ሴት ከኮብራ ጋር ፊት ለፊት ቁማ ስትለማመድ አየ። ሚስተር ሃን ወደ ድራገን ወስደው ይህንን አስማታዊ ውሃ ነው፣ ማንም አያሸንፍም አሉት። ጠጣ። ሴቲቱ እንዴት እባቡን እንደተቆጣጠረችው ሲጠይቃቸው እሷ እባቡን አልመሰለችም፣ እባቡ ነው እሷን የመሰለው፣ ምክንያቱም እሷ እንደረጋዋ ስለነበረች። እባቡ የራሱን ነጸብራቅ በእሷ ውስጥ አይቷል አሉት። እሱም የኮብራውን እንቅስቃሴ ለማማር ጓጓ። ወደ ቤት ሲመለስ በድካም በሚስተር ሃን ትከሻ ላይ ተኝቶ ነበር። ሚስተር ሃንም ተሸክሞት ገቡ። በኮብራው እንቅስቃሴ ተመሰጠ። ልምምዱ ቀጠለ። አንድ ቀን ግን ሚስተር ሃን ገመድ በጣም ከሳብከው ይበጠሳል፣ ነገ ማረፍ አለብህ አሉት። በማግስቱ ሚዩንግን አገኛት። የሙዚቃ ፈተና ስላለባት ተጨንቃ ነበር። ሊያዝናናት ብሎ ከትምህርት ቤት ቀርቶ አብረው ዋሉ። ነገር ግን አባቷ ደውለው ፈተናውን ላይ ይጀመር እንደሆነ ነገሯት። አብሮ ወደ ፈተና ቦታ ቢሄድም አባቷ ከልጃቸው ጋር ጓደኛ መሆኑን አልወደዱትም። ሚዩንግም እያለቀሰች ከእንግዲህ መገናኘት አንችልም ብለው ሄደች። ተከፍቶ ወደ ሚስተር ሃን ቤት ሲሄድ ሚስተር ሃን ሲጠግኑት የነበረውን መኪና በመዶሻ ሲያሰባብሩ ታገኛቸው። አጠገባቸውም የቢራ ጠርሙሶች ነበሩ። ለምን እንዲህ ታደርጋለህ ብሎ ጠየቀ። ሚስተር ሃንም ምንም ሳይናገሩ መኪና ውስጥ ገብተው ተቀመጡ። በአደጋ ሚስቱና ልጁ እንደሞቱ የሚገልጽ ጋዜጣ አገኘ። ሚስተር ሃን ቤተሰባቸውን ፎቶ አሳይተው በዚች ቀን ነበር ሚስቴና ልጅን በመኪና አደጋ የሞቱት፣ ሚስቴ መዘመር ትወድ ነበር አሉት። ፎቶዎቹን እያየ አደጋው እንዴት እንደደረሰ ጠየቃቸው። ሚስተር ሃንም እኔ ነበርኩ እየነዳሁኝ የነበረው፣ በሆነው ነገር እንከራከር ነበር። በጣም ተናድጄ ስለነበረ መኪናውን መቆጣጠር አቃተኝ እና አደጋው ደረሰ ብሎ አስረዱት። በከፍተኛ ሐዘን በመቀጠል ከሁሉ የሚከፋው ደግሞ በምን እንከራከር እንደነበር እንኳን ትዝ አይለኝም። በየዓመቱ ይህን መኪና አጠግነዋለሁ፣ በዚህ ቀን ደግሞ ትዝ ይለኛል እንደሆነ በሚል ተስፋ መልሼ አፍርሰዋለሁ፣ ግን መቼም ትዝ አይለኝም እያሉ ከቁጥጥር ውጭ ያለቅሱ ጀመር። የፓርከር ዓይን በእንባ ተሞላ። ቢሆንም ግን ሚስተር ሃንን ቀስ አድርጎ ከመኪና ውስጥ አስወጥቶ ልምምድ እንዲቀጥሉ ጠየቃቸው። ሚስተር ሃንም እንባቸውን ጠርገው ልምምዱን ቀጠሉ። ከጥቂት ቆይታ በኋላ ሸሪ መጣች። ፓርከር
በቁም ነገር ሲለማመድ ማየቷ በጣም አስደሰታት። ከቀናት ጠንካራ ስልጠና በኋላ በኩንጉ ፉ በራሱ የሚተማመንና ጠንካራ ሆነ። ሚስተር ሃን ወደ ውድድሩ ቦታ ይዘውት ሄዱ። ስለማሸነፍ ወይም ስለመሸነፍ አታስብ፣ በክብር ታገል። ክብርን ካገኘ እነዚያ ልጆች ማስቸገራቸውን ያቆማሉ አሉት። ሚስተር ሃን የኩንጉ ፉ የውድድር ልብስ በስጦታ ሰጡት። ፓርከር በጣም ተደሰተ። ሚስተር ሃን ቀጠል አድርገው አንተም ጠቃሚ ነገር አስተማርከኝ። ህይወት ደጋግማ መሬት ላይ ትጥለናለች፣ ነገር ግን መነሳት የኛ ምርጫ ነው አሉት። በአንድ በቻይንኛ ደብዳቤ ጻፉ። ወደ ሚዮንግ ቤት ሄደ። ለአባቷ ደብዳቤውን ሲያነብላቸውም በእኔ ምክንያት ቤተሰቦቻችሁ ሀፍረት ደርሶበታል፣ ነገር ግን ሚዮንግ በጣም ጥሩ ጓደኛ ናት። አንድ እድል ከሰጡኝ ምርጥ ጓደኛ ለመሆንና ህይወቷ የተሻለ እንዲሆን ለመርዳት ቃል እገባላችኋለሁ። ሚዮንግ አባት በቻይንኛ መለሰ። ሚዮንግ በፈገግታ ውድድርን እንደማይልህ ቃል ገብቼ ነበር፣ በእኛ ቤተሰብ ደግሞ ቃል አይታጠፍም፣ ስለዚህ መጥቻለሁ ብሏል ስትል ተረጎመችለት። ፓርከር በደስታ ተዋጠ። በማግስቱ ውድድሩ ተጀመረ። ሚዮንግ ከወላጆቿ ጋር በደስታ መጣች። ቸንግ ሲፋለም ሲያይ ትንሽ ተረበሸ። በመጀመሪያ ዙር ፍርሃት ስለወረረው ከሜዳው ወጣ። ነገር ግን ሚስተር ሃን የተለማመድከውን ብቻ አስብ፣ አትፍራ ብራ አረጋጉት። ሜዳ ተመልሶ ተጋጣሚውን በቀላሉ አሸነፈ። በየተራ አሸነፈ። ወደ ፊልሙ ሲቀርብ የፋይቲንግ ድራገን ተማሪዎች በተመሳሳይ እያሸነፉ መጡ። ቸንግ ግማሽ ፍጻሜው ደርሶ ተጋጣሚዎችን በጭካኔ ያሸነፈ። ፓርከርም ግማሽ ፍጻሜው ደረሰ። ቀጣይ ተፋላሚው ከፋይቲንግ ድራገን ክለብ ጎበዝ ተማሪ የሆነው ሊያንግ ነበር። ማስተር ሊ ሊያንግን ለብቻው ጠርቶ ፓርከርን ተሸንፎ ብቻ ሳይሆን እግሩን እንድትሰብረው ፈልጋለሁ ሲል በጭካኔ አዘዘው። ሊያንግን በትዕዛዙ መሰረት የቆሰለ እግሩ ላይ ደጋግሞ መታው። ከዚያም በህመም ወደቀ። በጭካኔና ኢፍትሐዊ በሆነ ጥቃት ከውድድሩ ተሰናበተ። ፓርከር በከፍተኛ ህመም ወደ ዶክተር ተወሰደ። ዶክተሩ ጉዳቱ ከባድ ነው፣ መቀጠል አትችልም ብሎ ተናገረው። እናቱንና ሚዮንግን ወደ ውጭ እንዲወጡ ጠየቀ። ከዚያም ሚስተር ሃንን ይህን ውድድር ማሸነፍ እንደምችል ያውቃሉ፣ በባህላዊ መንገድ ያክሙኝና ልቀጥል አላቸው። ሚስተር ሃን ግን ከዚህ በላይ መታገል አያስፈልግም፣ ማረጋገጥ ያለብህ አረጋግጠሃል፣ እንዲህ ስትሰቃይ ማየት አልፈልግም አሉት። ፓርከርም ህይወት መሬት ላይ ስትጥለ መነሳት የኛ ምርጫ መሆን ያስተማርከኝ አንተ ነህ፣ እኔ መነሳት እፈልጋለሁ፣ ለምን አትረዳኝም አላቸው። ሚስተር ሃንም የሚመልሱት አጡ። በከባድ ልብ ሆነው አከሙት። ህመሙ ቢቀንስም ጉዳቱ ግን ጥልቅ ነበር። እያነከሰ ወደ ሜዳ ተመለሰ። በዚህ መሃል ዳኛው ዋንጫውን ለቸንግ ሊሰጡት ችሉ። ፓርከር ወደ ሜዳ ገባ። ህዝቡ በከፍተኛ ድምፅ ድጋፉን ገለጸ። ፓርከርና ቸንግ መካከል የመጨረሻው ፍልሚያ ተጀመረ። መጀመሪያ ላይ በድፍረት ቢታገልም ጀንግ ገፍትሮ ከሜዳ ወጣው። እሱ እየተሳሰበው ቢሆን ተነስቶ ተመለሰ። በዚህ ጊዜ ቸንግን 2 ጊዜ አከታትሎ በመምታት 2 ነጥብ አገኘ። ማስተር ሊ በንዴት ቸንግን ጠርቶ እግሩን ስበረው ብሎ በሽኩሽታ አዘዘው። ቸንግ ደነገጠ። በውድድሩ ህግ መሰረት እየታገለ ነበር። አሁን ግን መምህሩ በከባድ ሁኔታ እንዲጎዳው እያዘዘው ነው። ቸንግ አማራጭ በማጣቱ ፓርከርን የተጎዳ እግር ደገመው። አሁን ነጥባቸው እኩል ሆነ። 1 ነጥብ ብቻ ሻምፒዮኑን ይለየዋል። ፓርከር ሊቋቋመው የማይችለውን ህመም ውስጥ ነበር። በ2 እግሩ መቆም ስላልቻለ ወደ ኮፕራ አቋቋም ተቀየረ። ሚስተር ሃን በሁኔታው ተገረሙ። ሙሉ በሙሉ ረጋ ብሎ አንገቱን ወደ ግራና ቀኝ መነቅነቅ ጀመረ። ቸንግ ሳያውቀው እንቅስቃሴውን መከተል ጀመረ። በድንገት ወደፊት ሲመጣ ጥንቃቱን አምክኖ በአየር ላይ ተገልብጦ ቸንግን ፊቱ በኃይል አረገጠው። ቸንግ መሬት ላይ ወደቀ። ፓርከር ውድድሩን አሸነፈ። ሜዳው በጭብጨባና በደስታ ተናወጠ። በከፍተኛ የክብር ስሜት ቸንግ የሻምፒዮንነቱን ዋንጫ ተቀብሎ ለራሱ ለፓርከር ሰጠው። ፓርከር በኩራት ተቀበለ። ቸንግና ጓደኞቹ በሚስተር ሃን ፊት በአክብሮት እጅ ነስተው ማስተር አሏቸው። ሚስተር ሃንና ፓርከር ተያዩ። ሁለቱም ፈገግ አሉ። ሁለቱም በድሉ ብቻ ሳይሆን በጉዟቸው ባገኙት ክብር፣ ድፍረትና አክብሮት ኮሩ። ፊልሙን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ።